እውነትን ፈላጊው ተጓዥ ከፋርስ ቤተ መንግስት እስከ አረቢያ የባርነት ህይወት የሰልማን አልፋሪሲ ረዲየላሁ ዐንሁ አስደናቂ ጉዞ። አንዳንዶች እውነትን ለማግኘት መጽሐፍ ያነባሉ፣ አንዳንዶች ይጠይቃሉ። ነገር ግን አንድ ሰው አለ እውነትን ለማግኘት ቤተሰቡን፣ ሀገሩን፣ ነፃነቱንና ምቾቱን የሸጠ ከፋርስ ተነስቶ በሶሪያ በኩል አቋርጦ ለባርነት ተሽጦ በመጨረሻም የአረቢያን በረሃ ያቋረጠ ተጓዥ። ስሙ መጀመሪያ ሩዝባህ ይባል ነበር። አባቱ የፋርስ መንደር መሪና እጅግ ሀብታም ሰው ነው። ልጁን ከመውደዱ የተነሳ እንደ ሴት ልጅ በቤት ውስጥ ዘግቶ ያሳደገው ነበር። ስራው አንድ ብቻ ነው፣ በቤተ መቅደስ ውስጥ የሚነደውን እሳት እንዳይጠፋ እንጨት መጨመር። እሱ የእሳት አምላኪ ነበር። ነገር ግን የዚህ ወጣት ዕጣ ፈንታ ከእሳቱ ጋር ሳይሆን በሺህ ኪሎ ሜትሮች ርቀት ላይ ካለ አንድ ነቢይ ጋር እንደሚገናኝ ማንም አልገመተም ነበር። አንድ ቀን አባቱ በሥራ ተጠምዶ ስለነበር ልጁን ወደ እርሻ ላከው። ሰልማን መንገዱን ሲሄድ አንድ ቤተ ክርስቲያን አየ። ከውስጥ የሚሰማው ድምፅ ሳበው። ገባ። የሚጸልዩትን ሰዎች አየ። ልቡ ተነካ። እኛ የምንገዛው እሳት ውሸት ነው፣ ይሄኛው ከኛ ይሻላል አለ። ፀሐይ እስክትጠልቅ ድረስ አብሯቸው ቆየ። አባቱ ተጨንቆ ሰው ላከበት። ቤት ሲመለስ ለአባቱ በድፍረት እንዲህ አለ፣ አባዬ ሆይ ያየሁት ሃይማኖት ከኛ ይበልጣል። አባቱ ደነገጠ፣ ተቆጣ። ልጁን በእግሩ ሰንሰለት አስሮ ቤት ዘጋበት። ነገር ግን እውነትን የቃኘ ልብ በሰንሰለት አይታሰርም። ሰልማን ወደ ሶሪያ ለሚሄዱ ነጋዴዎች መልእክት ላከ። ሰንሰለቱን በድብቅ ቆርጦ ከቤት ጠፍቶ ወደ ሩቅ ሀገር ወደ ሶሪያ ሸሸ። ሶሪያ እንደደረሰ ትልቁን ጳጳስ አገለገለ። ነገር ግን ያ ሰው ክፉ ነበር። ሰልማን ታገሰ። እሱ ሲሞት ወደ ሌላ ቅን ሰው ሄደ። ያም ሲሞት ወደ ሞሱል ወይም ኢራቅ ሄደ። ከዚያም ወደ ኒስቢን፣ ከዚያም ወደ አሞሪያ ቱርክ ተጓዘ። ዓመታት ነጎዱ። ሰልማን ወጣትነቱን እውነትን በመፈለግ አሳለፈ። የመጨረሻው መነኩሴ ሊሞት ሲል ሰልማን ጠየቀው፣ ቀጥሎ ወደ ማን ልሂድ? መነኩሴውም እንዲህ አለ፣ ልጄ ሆይ በምድር ላይ በእውነት ላይ ያለ ሰው ጨርሶ የለም። ነገር ግን የመጨረሻው ነቢይ የሚመጣበት ዘመን ቀርቧል። እሱ የሚመጣው በአረብ ምድር ነው። የሚሰደደውም ወደ ተምር ሀገር ነው። 3 ምልክቶች አሉት። አንደኛ ሰደቃ ወይም ምጽዋት አይበላም። ሁለተኛ ስጦታ ወይም ሀዲያ ግን ይቀበላል። ሶስተኛ በትከሻዎቹ መካከል የነቢይነት ማህተም አለ። እሱን ፈልግ። ሰልማን ዓላማውን አገኘ። ወደ አረቢያ የሚሄዱ ነጋዴዎችን አግኝቶ ላሞቹንና ወጎቹን ሰጥቶ ውሰዱኝ አላቸው። ተስማሙ። ግን አረመኔዎች ነበሩ። የአረብ ምድር ዋዲል ቁራ እንደደረሱ ነጋዴዎቹ ሰልማንን ከዱት። ለአንድ አይሁዳዊ በባርነት ሸጡት። አስቡት፣ የፋርስ ልዑል የነበረ አሁን በረሃ ላይ ባሪያ ሆነ። በኋላም ሌላ ሰው ተሸጠና ወደ መዲና መጣ። ሰልማን የመዲናን የቴምር ዛፎች ሳይ ልቡ ዘለለ። ይህች ያ መነኩሴው የነገረኝ የቴምር ሀገር ናት አለ። ግን እሱ ባሪያ ነው። ቀን ከሌሊት በቴምር እርሻ ውስጥ ይለፋል። አንድ ቀን ሰልማን ዛፍ ላይ ሆኖ ቴምር ሲለቅም አንድ ሰው መጣና ለጌታው እንዲህ አለው፣
እነዚያ የካይላ ልጆች እኮ ተሰብስበዋል። መካ ላይ ነብይ ነኝ የሚል ሰው መጥቶላቸዋል። ሰልማን ይህን ሲሰማ ከመደንገጡ የተነሳ ሰውነቱ ተንቀጠቀጠ። ከዛፉ ላይ ሊወድቅ ጥቂት ቀረው። በፍጥነት ወረደና ምንድነው ያልከው? እስቲ ድገሙ እያለ የጌታውን እንግዳ ወዘወዘው። ጌታው በቡጢ መታውና ሂድ ስራህን ስራ አለው። ሰልማን ግን ውስጡ ነደደ። ጊዜው ደርሷል። ምሽት ላይ ሰልማን የተወሰነ ቴምር ይዞ በድብቅ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሄደ። ሊፈትናቸው ነው። ይህ ለእናንተና ለባልደረቦቻችሁ ሰደቃ ምጽዋት ነው ብሎ ሰጣቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ብሉ አሉ። እሳቸው ግን እጃቸውን ሰበሰቡ፣ አልበሉም። ሰልማን በልቡ ይህ የመጀመሪያ ምልክት ነው አለ። በቀጣዩ ቀን ተመለሰ። ይህ ደግሞ ላንተ ያመጣው ስጦታ ሀዲያ ነው አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ተቀብለው በሉ፣ ለባልደረቦቻቸውም ሰጡ። ሰልማን ተደሰተ። ሁለተኛው ምልክት ተረጋገጠ አለ። ሶስተኛው ግን ከባድ ነው። በትከሻቸው ላይ ያለው ምልክት እንዴት ያያል? ቀናት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በባቂዕ መቃብር ቦታ ተቀምጠው አገኛቸው። ሰልማን ላይ ፈልጎ ከጀርባቸው በኩል ተሽከረከረ። ነቢዩ ሰለላሁ ዐለይሂ ወሰለም የሰልማን ፍላጎት አወቁ። ካባቸውን ከጀርባቸው ላይ ዝቅ አደረጉት። ሰልማን የነቢይነትን ማህተም አየ። መቆጣጠር አቃተው። እየሮጠ ሄደ። እያለቀሰ ጀርባቸውን ሳመ። ታሪኩን ነገራቸው። ነቢዩ በጣም ተደነቁ። ነቢዩ ሰልማንን ከባርነት ነፃ አውጣ፣ እኛ እናግዝሃለን አሉት። ሷሃቦች ተባብረው ዋጋውን ከፍለው ነፃ አወጡት። ሰልማን አልፋሪሲ አሁን ነፃ ሙስሊም ሆነ። ታሪኩ እዚህ ላይ አያበቃም። የአህዛብ ወይም የኸንደቅ ጦርነት መጣ። 10,000 የሚሆኑ ጠላቶች መዲናን ሊያጠፉ ከበቡ። ሙስሊሞች ተጨነቁ። መዲና ሜዳማ ስለሆነች መከላከል ከባድ ነው። በዚህ ጊዜ የዓለም አቀፍ ልምድ ያለው ሰልማን ብላ ሐሳብ አመጣ። የአላህ መልእክተኛ ሆይ፣ እኛ ፋርስ ሀገር እያለን ጠላት ሲበዛብን ጉድጓድን ቆፍር ነበር አለ። ይህ ስልት ለአረቦች አዲስ ነበር። ሐሳቡ ተተገበረ። ጠላቶች ጉድጓዱን ማለፍ አቅቷቸው ተሸነፉ፣ ተመለሱ። እስልምና የዳነው በአላህ እርዳታና በሰልማን ብልሃት ነበር። ሰልማን ከአባቱ ቤት ሲወጣ ምን እንደሚጠብቀው አያውቅም ነበር። ልዑልነቱን ትቶ ባሪያ ሆነ። ግን በመጨረሻ የጀነት ንጉሥ ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ስለሱ ሲናገሩ ሰልማን ከእኛ ከቤተሰቦቻችን ነው ብላ ከበሩት። ከዚህ በላይ ምን ክብር አለ? በኋላ ላይ የኢራቅ ገዢ ሆኖ ተሾመ። ነገር ግን ልብሱ ያው ቀላል ነበር። ደሞዙን ለድሆች ይሰጥና በራሱ እጅ ቅርጫት እየሰራ ይበላ ነበር። ሲሞት ንብረቱ ጥቂት ድራሞች ብቻ ነበሩ። ምክንያቱም እሱ የሚፈልገው ሀብት ከነቢዩ ፊት አግኝቷልና። እውነትን የፈለገ እውነትን አገኘ። የሰልማን ጽናት ለእናንተ ምን ትርጉም ይሰጣችኋል? ከዚህ ታሪክ ምን ተማራችሁ? ቪዲዮውን ላይክ እና ሼር በማድረግ ለወዳጅ ዘመዶ ያድርሱ። በሌላ ታሪክ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።